በቅርቡ ለመንግስት ሰራተኞች የጸደቀውን ደሞዝ በመጠቀም ማይክሮሶፍት ኤክሴል ላይ ታክስን ጡረታን እና ደግሞ የተጣራ ደሞዝ እንዴት ካልኩሌት ማድረግ እንደምንችል በዚህ ቪዲዮ ላይ ሰፋ ባለ መልኩ ፕራክቲካል የሆነ አሰራሩን ይዤላችሁ መጥቻለሁኝ። አብራችሁ ነው በጣም ቀላል በሆነ መንገድ ታክስን እንዴት ካልኩሌት ወይም ግብርን እንዴት ካልኩሌት ማድረግ እንደምንችል ጡረታን እንዴት ካልኩሌት ማድረግ እንደምንችል እንዲሁም ደግሞ የተጣራ ደሞዝ እጅ ላይ የሚደርሰውን ደሞዝ ደግሞ እንዴት ካልኩሌት አድርገን እንደምናመጣ ይሄን ቀላል በሆነ መንገድ አሳያችኋለሁኝ ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ሰራተኞችን በደረጃ ከፋፍዬ ዳታ አስገብቻለሁኝ ማለት ነው። ይሄ ለሳምፕል ያዘጋጀሁት ዳታ ነው። እናንተ በፈለጋችሁት መልኩ ከስተማይዝ አድርጋችሁ መጠቀም ትችላላችሁ። ኦልሞስት አሰራሩ ተመሳሳይ ስለሚሆን ማለት ነው። ሞር ፎከስ የምናደርገው ዳታው ላይ ሳይሆን አሁን አሰራሩ ላይ ነው። ታክስ እንዴት ግብርን እንዴት ካልኩሌት እንደምናደርግ እሱን ላይ ነው ፎከስ የምናደርገው። እንዲሁም ደግሞ ጡረታን እንዴት ካልኩሌት አድርገን ከዛ በኋላ ተቀናሽን እንዴት እንደምንሰራ እንዲሁም ደግሞ መጨረሻ ላይ ደግሞ የተጣራን ደሞዝ እንዴት ካልኩሌት አድርገን እንደምናመጣ እዚህ ላይ ነው ፎከስ የምናደርገው ማለት ነው። ዳታችን እንደየመስሪያ ቤቱ ሊለያይ ስለሚችል ማለት ነው። ስለዚህ ይሄ ቪዲዮ በጣም ይረዳቸዋል ማለት ነው። ስፔሻሊ አካውንታንት የሆናችሁ እንዲሁም ደግሞ ተማሪዎችም ፔሮልን ካልኩሌት ማድረግ ከፈለጋችሁ ይሄ ሞር አድቫንስድ በሆነ መንገድ ስለማሳያችሁ በደንብ ተከታተሉ። አሁን ቀጥታ ወደ ነጥባችን እንሄዳለን። ከዛ በፊት ግን ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ ትምህርቶችን አግኙ እንላለን። አዲስ ሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ነጥባችን እንሄዳለን። እንግዲህ ቀድሜ እንደተናገርኩኝ እዚህ ጋር ሳምፕል ዳታውን በምትመለከቱት መልኩ አስቀምጫለሁ። እዚህ ጋር ደረጃ አለ። የመጀመሪያው የሰራተኞች እያንዳንዳቸው ሰራተኞች ደረጃ አለ። ከመጀመሪያው ደረጃ ጀምሮ እስከ መጨረሻው እስከ ከፍተኛው ደረጃ ድረስ ያለው እርከን በዚህ ጋር አስቀምጫለሁ። ከዛ በኋላ የሰራተኛው ስም አለ። ሳምፕል ነው ይሄም። ከዛ በኋላ ነባር ደሞዙ እንግዲህ በፊት ይከፈል የነበረው ደሞዝ ያው ለንጽጽር እንዲመች ብዬ ነው ያዘጋጀሁት። ለፔሮል ያን ያህል አስፈላጊ አይደለም፣ ግን ለንጽጽር እንዲመቻችሁ ብዬ ነው ያዘጋጀሁት ማለት ነው። ነባር ደሞዙ እዚህ ጋር አለ። አዲሱ ደሞዝ ደግሞ እዚህ ጋር እንደምትመለከቱት አለ ማለት ነው። ከዛ በኋላ ጭማሪ መንግስት በቅርቡም ጭማሪ ሲያደርግ ደግሞ በመጠን ለመጀመሪያው ደረጃ እዚህ ጋር እንደምትመለከቱት ወደ 3660 ብር ነው የጨመረው ማለት ነው። በፐርሰንት ስናየው ደግሞ 332.73% ነው የጨመረው ማለት ነው። ስለዚህ እዚህ ጋር የተከፈለው በመጠንና በመቶኛ ወይም ደግሞ በፐርሰንት ምን ያህል እንደተጨመረ የጭማሪውን ልዩነት ለማሳየት ነው ማለት ነው። ባለፈው በሰራውት ቪዲዮ ላይ ደግሞ አዲሱን ደሞዝ እንዴት ካልኩሌት ተደርጎ እንደሚመጣ አሳይቼ ነበረ ባለፈው። ስለዚህ ያን ቪዲዮ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ሞር ፎከሳችን አሁን እዚህ ላይ ታክስን ከአዲሱ ደሞዝ ላይ እንዴት ካልኩሌት አድርገን እንደምናመጣ ይሆናል ማለት ነው። ስለዚህ ወደሱ አሰራር እንሄዳለን በቀጥታ ማለት ነው። እንግዲህ ታክስን ወይም ደግሞ ኢንካም ታክስን ለመስራት እዚህ ጋር ይሄ ኢንካም ታክስ ቴብል ያስፈልጋል። በኢትዮጵያ ደረጃ የወጣ ከፋይናንስ ሚኒስቴር ጸድቆ የወጣ የኢንካም ታክስ ቴብል አለ። ስለዚህ ያን ቴብል በመጠቀም ነው የምንሰራው ማለት ነው። ስለዚህ ስንሰራ ደግሞ በሁለት አይነት መንገድ መስራት እንችላለን። ማኑዋል እና አውቶማቲካሊ በፎርሙላ የምንሰራበት መንገድ አለ ማለት ነው። ስለዚህ ሁለቱንም መንገድ እዚህ ላይ አሳያችኋለሁ ማለት ነው። ማኑዋሊ የምንሰራው ሰራተኞች በጣም አነስተኛ በሚሆኑበት ሰዓት ላይ ማኑዋሊ ከቴብሉ እያየን ሪፈረንሱን እየወሰድን መስራት እንችላለን። ግን ሰራተኞቹ እጅግ በጣም ብዙ በሚሆኑበት ሰዓት ላይ ደግሞ ፎርሙላ ጀነራል ፎርሙላ ለመጀመሪያው ብቻ እናስገባና ከዛ በኋላ ያለውን ደግሞ አውቶማቲካሊ ድራግ በማድረግ ራሱ እንዲሰራ የምናደርግበት መንገድ ነው። ስለዚህ ሁለቱንም መንገድ አሳያችኋለሁ። ሞር ግን ሰራተኛው በዛ አነሰም አውቶማቲክ በሆነ መንገድ ብትጠቀሙ ነው ሪከመንድ የሚደረገው ማለት ነው። ይሄን እንግዲህ ምርጫውን ለእናንተ ሰጣችኋለሁኝ። እንግዲህ አሁን አሰራሩን አሳያችኋለሁ ማኑዋሊ እንዴት እንደምንሰራ ማለት ነው። ማኑዋሊ ለመስራት እንግዲህ ታክስን እዚህ ጋር ለመስራት ከአዲሱ ደሞዝ ስለምንሰራ አዲሱ ደሞዝ ለምሳሌ እኔ ያስቀመጥኩትኝ እዚህ ጋር በዲ ኮለመን ላይ ነው። ዲ ኮለመን እና አራተኛ ሮው ላይ ነው ያለው ማለት ነው። እዚህ ጋር እንደምትመለከቱት ዙም ላድርግና እንዲታያችሁ። ስለዚህ ዲ ኮለመን ላይ ነው ያለው የኔ ዳታ ማለት ነው። ስለዚህ ታክስን ካልኩሌት ለማድረግ የምጠቀማት የቴክስት የቦክሷ ስም ዲ4 ትባላለች ማለት ነው። ዲ ኮለመን እና አራተኛ ሮው ላይ ስላለ ማለት ነው። ስለዚህ አሁን ታክስን ለመስራት ማኑዋል በሆነ መንገድ ለመስራት እንግዲህ ቴብሉን ይሄን ሪፈረንስ ማየት ስላለብኝ ይሄን አንዴ ሪቫይዝ እናደርጋለን። እንግዲህ መንዝሊ ሳላሪ ሬንጅ ይላል እዚህ ጋር
ከ0 እስከ 600 ማለትም ከ600 በታች የሚከፈለው ሰራተኛ ታክስ ሬቱ 0 ነው የሚሆነው። ምንም አይነት ታክስ ሬት የለውም ምጣኔው ማለት ነው። ታክስ ሬት ምንለው የግብር ምጣኔ ማለት ነው 0 ነው። ዲዳክሽኑ እንዲሁም ደግሞ 0 ነው። እንግዲህ ዲዳክሽን የተቀመጠው ባላንስ ለማድረግ ነው። የሚመጣውን ሪዛልት ባላንስ ለማድረግ ዲዳክሽን ስለሚያስፈልግ ማለት ነው። ከዛ በኋላ ደግሞ ሁለተኛው ከ601 እስከ 1650 የሚከፈለው ሰራተኛ እንግዲህ በአሁኑ ደሞዝ ባይኖርም ማለት ነው። ይሄ ግን በዚህ መሃል የሚከፈለው ሰራተኛ ታክስ ሬት ወይም ደግሞ ኢንካም የታክስ ምጣኔው 10% ይሆናል። ዲዳክሽኑ ደግሞ 60 ብር ይሆናል። እንግዲህ ይሄ በብር ነው የተቀመጠው ማለት ነው። ይሄ ደግሞ በፐርሰንት ነው የተቀመጠው። ኦኬ ኔክስት ደግሞ ከ1651 እስከ 3200 ብር የሚከፈለው ሰራተኛ ደግሞ ታክስ ሬቱ 15% ይሆናል። ዲዳክሽኑ ደግሞ 142 ብር ከ50 ሳንቲ ይሆናል ማለት ነው። ከዛ ቀጥሎ ደግሞ ከ3201 እስከ 5250 ድረስ የሚከፈለው በዚህ ሬንጅ ውስጥ ያለ ሰራተኛ በዚህ ሬንጅ የሚከፈለው ሰራተኛ ታክስ ሬት ወይም ደግሞ የግብር ምጣኔው 20% ወይም ደግሞ 20 በመቶ ይሆናል። ዲዳክሽኑ ደግሞ 302 ብር ከ50 ሳንቲ ይሆናል ማለት ነው። ከሱ ቀጥሎ ደግሞ ከ5251 ብር እስከ 7800 ብር የሚከፈለው ሰራተኛ ደግሞ ታክስ ሬቱ ወይም ደግሞ የግብር ምጣኔው 25 በመቶ ይሆናል። ዲዳክሽኑ ደግሞ 565 ብር ይሆናል ማለት ነው። ኔክስት ከ7801 ብር እስከ 10900 ብር የሚከፈለው ሰራተኛ ደግሞ ታክስ ሬቱ 30% ወይም ደግሞ 30 በመቶ ይሆናል። ዲዳክሽኑ ደግሞ 955 ብር ይሆናል ማለት ነው። የመጨረሻው ደግሞ ከ10901 ብር በላይ የሚከፈለው ሰራተኛ ታክስ ሬቱ 35% ይሆናል። ዲዳክሽኑ ደግሞ 1500 ብር ይሆናል። እንግዲህ ይሄ በኢትዮጵያ ኢንካም ታክስ ቴብል ጸድቆ የወጣ ግብር የሚሰራበት ቴብል ነው ማለት ነው። እንግዲህ ኢንካም ታክሱን ለመስራት ግዴታ ይሄ ያስፈልጋል ማለት ነው። ስለዚህ ይሄን እያየን ሪፈረንስ እያደረግን ስለምንሰራ ማለት ነው። ስለዚህ አሁን አውቶማቲካሊ ጀነራል ፎርሙላ አስገብተን ከመስራታችን በፊት ማኑዋል በሆነ መንገድ አሳያችኋለሁኝ ማለት ነው። ኦኬ አሁን እንግዲህ ቀጥታ ወደ ስራው እንገባለን ማለት ነው። ታክሱን ካልኩሌት ለማድረግ ቅድም እንደነገርኳችሁ እዚህ ጋር ያለውን ኢንካም ታክስ ቴብል ነው የምንጠቀመው ማለት ነው። ስለዚህ ቀድመ የምናደርገው ምንድነው ሬንጁን እንለያለን ማለት ነው። ስለዚህ የምንሰራው ሰራተኛ ደሞዝ ለምሳሌ የመጀመሪያው 4000 እዚህ ጋር እንደምትመለከቱት የመጀመሪያው ሰራተኛ 4760 ብር ነው ደሞዙ እዚህ ጋር ያለው ማለት ነው። ስለዚህ ቀድመ የምናደርገው ይሄ በየትኛው ሬንጅ ውስጥ እንደሚገኝ ሄደን እናያለን ቴብሉ ላይ ማለት ነው። ማኑዋሊ የምንሰራ ከሆነ ማለት ነው። አውቶማቲክ በሆነ መንገድ በኋላ አሳያችኋለሁኝ። አሁን ማኑዋሊ ስንሰራ ቀድመን እዚህ ጋር መተን 4700 ምናምን ብር ነው። ስለዚህ በዚህ ሬንጅ ውስጥ ነው የሚገኘው ማለት ነው። ከ3201 እስከ 5250 ብር በሚለው በዚህ ሬንጅ ውስጥ ነው የሚገኘው ማለት ነው። ስለዚህ ሬንጁን አወቀን። ከዛ በኋላ ደግሞ ታክስ ሬቱ ስንት እንደሆነ እናያለን ማለት ነው። 20% ነው ታክስ ሬቱ። ዲዳክሽኑ ደግሞ 302 ብር ከ50 ሳንቲ ይሆናል ማለት ነው። ስለዚህ ቀጥታ ሄደን እንሰራለን ማለት ነው። ይሄን ምንድነው የምናደርገው? ታክሱ የምንሰራበት ሴል ላይ ወረድንልና ክሊክ አድርገን ኢኳል ቱ እንላለን። ከዛ እዚህ ጋር መተር አዲሱ ደሞዝ ማለትም ደሞዙ ያለበትን ሴል ሄደን ክሊክ እናደርጋለን ማለት ነው። መጻፍ አይጠበቅብንም ቁጥሩ ማለት ነው። በርግጥ ማኑዋሊ እየሰራን ስለሆነ ቁጥሩን ብንጽፍም ችግር የለውም ማለት ነው። ግን ኖርማሊ ሪከመንድ የሚደረገው ሴሉ ላይ ሄዳችሁ ክሊክ ስታደርጉ ማለት ነው። ስለዚህ ክሊክ አደረግኩኝ። አሁን ምን እያለኝ ነው? ዲ4 ብሎ ነው ያስቀመጠው ማለት ነው። ቁጥሩን ሳይሆን ሪፈረንሱን ያስቀመጠው ማለት ነው። ያ ቁጥሩ የሚገኝበትን ሪፈረንስ ማለት ነው። እንግዲህ ኤክሴል እንደምናውቀው ኮለምና ሮው ነው የሚጠቀመው ዳታዎችን ለማስቀመጥ። ስለዚህ ዲ ያለው ለምንድን ነው? ዲ ኮለመን ላይ ስላለ እዚህ ጋር እንደምትመለከቱት ዲ ኮለመን ላይ ስላለ ዲ ብሎኛል። ከዛ ዲ4 ያለው ቁጥሯ ደግሞ ምንድነች የምታመለክተው? ሮው ነምበር ነው የምታመለክተው፣ አራተኛ ሮው ላይ ስላለ ማለት ነው። ስለዚህ ዲ4 ብሎኛል ማለት ነው። ይሄ ዲ4 የሚለው የያዘው ቫልዩ ስንት ነው? 4760 ብር እዛ የተቀመጠው ነው የያዘው ማለት ነው። ልክ ይሄን ከጻፍን በኋላ ታይምስ እንልና ታክስ ሬቱን እናስገባለን። በአጭሩ ታክስ ሬቱ ስንት ነው? 20% ነው። ቅድም እንዳየ ነው ይሄ ደሞዝ ያለበት ታክስ ሬቱ ስንት ነው? 20% ነው የሚሆን። 20% ሲቀነስ እንልና ዲዳክሽኑ ደግሞ እዚህ ጋር ቅድም ቴብሉ ላይ እንደተመለከት ነው 302 ብር ከ50 ሳንቲ ነው የሚሆነው። ስለዚህ 302 ብር ከ50 ሳንቲ እናደርጋለን። አለቀ ማለት ነው በቃ። ስለዚህ የአንድ ሰራተኛ ኢንካም ታክስ ሰራ ማለት ነው። ከዛ በኋላ ምንድነው የምናደርገው? ኢንተር እንላለን። አለቀ። ይኸው
ስንት ይሆናል? 649 ብር ከ50 ሳንቲ ይሆናል። ይሄ ማን ነው? የመጀመሪያው ሰራተኛ ኢንካም ታክስ ማለት ነው። ግብር የሚከፍለው ይሄን ያህል ብር ይሆናል ማለት ነው በደሞዙ መሰረት። አሁን ወደ ታች ድራግ ማድረግ አንችልም፣ ምክንያቱም የሰራነው ለማን ነው? ለመጀመሪያው ሰራተኛ ብቻ ነው የሰራነው ማለት ነው። ቀሪዎችን ስለማካት ድራግ ብናረግ አሁን ይሰራልን ነበር ጀነራል ፎርሙላ ብናስገባ፣ ግን የሰራነው የማን ነው? የመጀመሪያውን ሰራተኛ ሪፈረንስ በማድረግ ብቻ ስለሆነ ማለት ነው። ኦኬ አንድ እንጨምረን አንድ ሁለት ጨምረን አውቶማቲኩን ደግሞ አሳያቸዋለሁኝ ማለት ነው። ይሄንም በተመሳሳይ መልኩ ኢኳል ቱ እንላለን። እዚህ ጋር መተን አዲሱ ደሞዝ ያለበት ሁለተኛውን ሰራተኛ እየሰራን ስለሆነ ሁለተኛው ሰራ ለምሳሌ ዘላለም ጀማል የሚባለው ነው የወሱን የሰራን ስለሆነ፣ ስለዚህ ሁለተኛው ደሞዝ ያለበትን ሄደን ክሊክ እናደርጋለን። ስንት ላይ ያለው? D5 የቅድሙ D4 ነበረ። ዲ እና አራተኛ ረው ላይ ስላለም አሁን ደግሞ አንድ ወደታች ዝቅ ብሏል። 5 ኮለመኑ ያውን አልተቀየረም። ዲ ኮለመን እና አምስተኛ ረው ላይ ነው ያለው። ስለዚህ የያዘው ቫልዩ ስንት ነው? እዚህ ጋር እያሳየን ነው 4929 እንድናረጋግጥ ነው ከላይ ያመጣልን ያለው ማለት ነው። ከዛ በኋላ ታይምስ እንላለን። አሁን ይሄ የሚገኝበት ሬንጅ ደግሞ ተመሳሳይ ነው እንደቀደሙ ማለት ነው። 4900 ምናምን ብር በዚህ ሬንጅ ውስጥ አይደለም የሚገኘው። ስለዚህ ታክስ ሬቱ ስንት ነው? 20% ይሆናል። ዲዳክሽኑ ደግሞ 302 ብር ከ50 ሳንቲ ይሆናል ማለት ነው። ስለዚህ ምን እናደርጋለን? 20% እንላለን። 20% ሲቀነስ 302 ብር ከ50 ሳንቲ አለቀ ማለት ነው። ምን አደረግን? ዳታው ያለበትን ሴል ሄደን ክሊክ አደረግን። ታክስ ሬቱን አስገባን። ቼክ ካደረግን በኋላ ሲቀነስ ብለን ዲዳክሽኑን አስገባን። ከዛ በኋላ ኢንተር እንላለን። አለቀ ማለት ነው። ስለዚህ ይሄ የሁለተኛው ሰራተኛ ኢንካም ታክስ ማለት ነው። ስለዚህ እንዲህ እያለን እንሄዳለን ማለት ነው። እንግዲህ ቅድም መግቢያ ላይ እንደነገርኩት ይሄ ማኑዋሊ ስንሰራ በጣም ብዙ ጊዜ ይወስድብናል። ምክንያቱም እያንዳንዱ ላይ የብቻ መስራት ስላለብን ማለት ነው። ስለዚህ ዳታው በጣም ትንሽ በሚሆንበት ለምሳሌ የ10 ሰራተኛ የምንሰራ ከሆነ እንዲህ ብንሰራ ችግር የለውም። ግን ሰራተኛው ከ10 በላይ ኢቭን 10 ሆኖ ራሱ በጣም ቴዲየስ ነው። ስለዚህ ጀነራል ፎርሙላ ብናስገባ ግን አንዴ ብቻ የላይኛው ላይ ፎርሙላው እናስገባለን። ቀሪውን ራሱ እንዲሰራልን ድራግ ነው የምናደርገው ማለት ነው። ስለዚህ ይሄ ውጤቱ ተመሳሳይ ነው። ዞሮ ግን አሰልቺና ጊዜ የሚበላ ስለሚሆን አውቶማቲክ በሆነ መንገድ ደግሞ አሁን አሳያቸዋለሁ። ዞሮ ተመሳሳይ ነው የሚሆን አሰራሩ ማለት ነው። ስለዚህ ጀነራል በሆነ መንገድ የመጀመሪያውን ብቻ ኢፍ ፈንክሽን በመጠቀም እንዴት ካልኩሌት እንደምናደርግ በፎርሙላ አሳያቸዋለሁኝ ማለት ነው። ኦኬ እንግዲህ ይሄን እናጥፋውና ፎርሙላውን እያስገባን እናያለን ማለት ነው። ኦኬ እጅግ በጣም ሰፋ ላይ ይመስላል እንጂ በጣም ቀላል ፎርሙላ ነው ማስገባችሁ። ያ ይከብዳል ብላችሁ ቀድማችሁ እንዳታስቡ። ግን ከሁለት አንዱ መንገድ መጠቀም ትችላላችሁ አስተያየታችሁ ማለት ነው። ግን ይሄ አሁን የማሳያችሁ ፎርሙላ እጅግ በጣም ቀላል ነው። አንዱን ሩት ካያችሁት ከዛ በኋላ ራሱ የሴሎቹ ቁጥርና ታክስ ሬቱ ምናምን እየተቀየረ ነው የሚሄድ እንጂ ኦልሞስት ተመሳሳይ ነው የሚሆነው ማለት ነው። ስለዚህ አንዱን ሩት ካያችሁ በዛ ወይ ነው የሚሄደው። እሱን ደግሞ በደንብ እናያለን ማለት ነው። ምን እናደርጋለን? ኢኳል ቱ እንልና ኢፍ ብለን እንጽፋለን። እንግዲህ ኮንዲሽን ነው የምንጠቀመው። እንዲህ ከሆነ እንደዚህ አይደል። ለምሳሌ ታክስ ሬቱ በዚህ ሬንጅ ውስጥ የሚገኝ ከሆነ እንደዚህ አድርግ። ስለዚህ ቴቡል ላይ ያየነውን ነገር ይሄ ሙሉ ወዴት ነው የምናዞረው? ወደ ፎርሙላ እናዞረዋለን ማለት ነው። ስለዚህ ያለ መጠቀም የሚረዳን ፎርሙላ ደግሞ ኢፍ ፈንክሽን ይባላል። ኢፍ ደን እያልን ነው የምንሰራው ማለት ነው። እንዲህ ከሆነ እንደዚህ ከሆነ እንደዚህ እያልን ኮንዲሽን እየሰጠንለት ማለት ነው። ኦኬ ኢፍ ካልን በኋላ ከስር የፈንክሽኑ ይመጣል። እሱን ደብል ክሊክ እናደርጋለን። ወይም የኪቦርዳችን ሾርትከት shiftን ይዘን 9 ቁጥር ከነካን ብራኬቱን ይከፍትልናል ማለት ነው። ኦኬ አሁን ከሱ ቀጥሎ የምናስገባው ምንድነው? ሎጂካል ቴስት እናስገባለን። ሎጂካል ቴስት ማለት ሪፈረንሳችን ማለት ነው። አሁን ሪፈረንሳችን በዚህ ሰዓት የሚሆነው ማን ነው? የመጀመሪያው ሰራተኛ ይሆናል ማለት ነው። ስለዚህ የመጀመሪያውን ሰራተኛ ብቻ እንሰራለን። ቀሪውን ወደ ታች ድራግ አድርገን አውቶማቲካሊ አፕላይድ ይሆናል ለቀሪዎች ሙሉ ማለት ነው። ስለዚህ ሪፈረንሳችን በዚህ ሰዓት የሚሆነው ማን ነው? የመጀመሪያው ሰራተኛ ደሞዝ ያለበት ሴል ማለት ነው። ስለዚህ ሄደን እሱን ክሊክ እናደርጋለን። D4 ማለት ነው የመጀመሪያው ሰራተኛ። አሁን D4ን ብቻ ነው የምንጠቀመው ከዚህ በኋላ ላለው ማለት ነው። D4 ማለት ምንድነች? አዲሱ ደሞዝ የመጀመሪያው ሰራተኛ የተቀመጠበት ሴል ማለት ነው። ስለዚህ D4 የያዘው ቫልዩ ስንት ነው? እዚህ ጋር የተቀመጠውን 4760 ብር ይዟል ማለት ነው። ስለዚህ በሱ ሪፈረንስ ነው የምንሄደው ማለት ነው። እዚህ ጋር የምናስገባው ጀነራል ፎርሙላ የምናስገባው ለመጀመሪያው ሰራተኛ ይሆናል። ለቀሪው ደግሞ ድራግ በማድረግ እንሄዳለን ማለት። ስለዚህ ይሄን እንመለከታለን። ካሁን በኋላ ላለው D4ን እየተጠቀምን እንሄዳለን ማለት ነው። ስለዚህ እናንተም ዳታ ስታስገቡ
anywhere ሊሆን ይችላል ለምሳሌ ኤ ላይ ሊሆን ይችላል A1 ላይ ሊሆን ይችላል ስለዚህ በዛ ሰዓት ምንድነው የምታደርጉት A1 ትላላችሁ ማለት ነው ስለዚህ ዳታው ያለበትን ሴል ነው እዚህ ጋር የምታስገቡት ማለት ነው ኦኬ ስለዚህ D4ን በዚህ መልኩ ከተረዳን አሁን ወደ ኔክስት እንሄዳለን ማለት ነው ስለዚህ ያ ቁጥር greater than ወይም less than ነው ያለን ምን ደግሞ less than or equal to አሁን እዛ ላይ የተቀመጠው ቫልዩ ወይም ደግሞ እዛ የተቀመጠው ደሞዝ ከ less than or equal to እዚህ ጋር ከ600 በታች ሁለተኛውን ኮለመን እንጠቀማለን በታች less than እያለን ስለምንሰራ ማለት ነው ከ600 በታች ከሆነ ታክስ ሬቱ 0 ነው ዲዳክሽኑም እንዲሁም 0 ይሆናል ማለት ነው ስለዚህ የመጀመሪያውን ምንድነው የምናደርገው የመጀመሪያውን ቴብል less than or equal to 600 ደሞዟን ከ600 በታች ከሆነ ኮማ እናደርግና እዚህ ጋር በጣም እያንዳንዷ ምልክት በደንብ መጠንቀቅ አለባችሁ ማለት ነው ኮማ እናደርግና 0 እንላለን ማለት ነው ለምንድነው 0 ያደርግነው ከ600 በታች የሚከፈለው ሰራተኛ ቢኖር ታክስ ሬት ፍሪ ነው ማለት ነው ታክስ ሬት የለውም አይከፍልም ዲዳክሽኑም እንዲሁም 0 ነው ስለዚህ 0 ሲባዛ 0 ስለሚሆን እንደነበረ እንተዋለን ማለት ነው ደን ኮማ እናደርግና እንቀጥላለን አሁን እየሰራ ነው የመጀመሪያውን ቴብል ነው ማለት ነው የመጀመሪያውን ቴብል ሮው ነው የሰራ ነው ማለት ነው አሁን ወደ ሁለተኛው እንሄዳለን ሁለተኛውን ስንሰራ ደግሞ less than 1650 ብለን ነው የምንሰራው ማለት ነው ስለዚህ በቀላሉ ምን እናደርጋለን if ብለን እንጽፋለን ከዛ ደብል ክሊክ እናደርጋለን ይሄን ከዛ በኋላ ሎጂካል ቴስታችን D4 ነች D4 ብለን እንጽፋለን ከዛ በኋላ less than or equal to ማስገባት አለብን less than or equal to ነው ማለት ያለብን 1650 ብር ኮማ እናደርጋለን አሁን ቅድም እዛ ጋር 0 ያልነው ለምንድነው ከ600 በታች ከሆነ ታክስ ሬት ስለሌለው ማለት ነው ይሄ ደግሞ ታክስ ሬቱ 10% ነው ስለዚህ አሁን እንደምናደርገው ደሞዙን በ10% እናባዛለን ሲቀነስ 60 ብር እንላለን ማለት ነው ደሞዙ ሲባዛ በ10% ሲቀነስ 60 ብር ይሆናል ማለት ነው ስለዚህ D4 ደሞዙ ስንት ነው D4 ነው ማለት ነው D4 እንልና ታይምስ እንላለን 10% ሲቀነስ 60 ብር አለቀ ማለት ነው አሁን ይሄ የሁለተኛው ኮለመን ነው አያችሁ አይደል አሁን ራሱ ነው እየተደጋገመ የሚሄደው ከዚህ በኋላ ላለው ማለት ነው የሚቀየረው እዚህ ጋር ያለው ቁጥርና ፐርሰንቱ እንዲሁም ደግሞ ዲዳክሽኑ ብቻ ነው የሚቀየረው ሌላ ፎርሙላው ተመሳሳይ ነው የሚሆነው ማለት ነው ኮማ እናደርጋለን ባይዘው እያንዳንዷን ምልክት መሳሳት የለባችሁ ማለት ነው ኮማ ቦታ ላይ ፉል ስቶፕ ብታረጉ ኢረር ነው የሚፈጠረው ማለት ነው ኦኬ if እንላለን ከዛ በኋላ አሁንም ደብል ክሊክ እናደርጋለን D4 ብለን እንጽፋለን ከዛ በኋላ less than or equal to ቀጣዩን እናያለን ቀጣዩ ስንት ነው 3200 ብር ነው ስለዚህ less than or equal to እንልና 3200 እንላለን ኮማ እናደርግና ከዛ በኋላ ደሞዙ ሲባዛ ደሞዙ D4 ነው ሲባዛ ስንት ነው ታክስ ሬቱ 15% ይሆናል ዲዳክሽኑ ደግሞ 142 ብር ከ50 ሳንቲም ይሆናል ማለት ነው ስለዚህ ዲዳክሽኑ ስንት ነው የሚሆነው 15% ፐርሰንቷን በደንብ ተጠንቀቁ እዚህ ጋር 10 ብቻ ብላችሁ ወይም 15 ብቻ ብላችሁ በጽፉ ቫልዩ በጣም ሌላ ስለሚሆን ማለት ነው 15% ሲቀነስ ዲዳክሽኗ ስንት ነች 142 ብር ከ50 ሳንቲም ይሆናል ማለት ነው ኦኬ ኮማ እናደርጋለን አሁንም እንቀጥላለን if እንላለን ደብል ክሊክ ከዛ በኋላ D4 less than or equal to next ደግሞ ስንት ነው 5250 ከ5250 በታች ያለው 5250 ብር በታች ያለው ከሆነ አሁንም ኮማን ካደረግን በኋላ D4 እንላለን ከዛ በኋላ ታይምስ እንልና ይሄ ስንት ነው ታክስ ሬቱ 20% ይሆናል ዲዳክሽኑ ደግሞ 302 ብር ከ50 ሳንቲም ስለዚህ ሲባዛ 20% ሲቀነስ ዲዳክሽኑ ስንት ነው 302 ብር ከ50 ሳንቲም ይሆናል ማለት ነው አሁንም ኮማ እናደርጋለን if እንላለን ደብል ክሊክ ይሄን ከዛ በኋላ ሎጂካል ቴስት D4 ነች less than or equal to next ደግሞ ሬንጁ ስንት ነው 7800 ብር ነው የሚሆነው ስለዚህ 7800 ብር ኮማ እናደርግና አሁንም D4 ሲባዛ D4 ታይምስ እንልና ስንት ነው ታክስ ሬቱ 25% እናደርጋለን ከዛ በኋላ ሲቀነስ እንልና ዲዳክሽኑ ስንት ነው 565 ብር ኦኬ ኔክስት ኮማ እናደርግና አሁንም if እንላለን ከዛ በኋላ ይሄን ደብል ክሊክ ሎጂካል ቴስቱ D4 ነው D4 less than or equal to ስንት ነው ኔክስት ወደ 7800 ብለና 10900 ከ10900 ብር በላይ ሲሆን D4 ሲባዛ
D4 ታይምስ ስንት ነው? 30% 30% ሲቀነስ ዲዳክሽኑ ስንት ነው? ዲዳክሽኑ 955 ብር 955 ብር። አሁንም ኮማ እናደርጋለን። ደን የመጨረሻውን ኦኬ። ስለዚህ የመጨረሻውን ደግሞ ይሄ እንግዲህ ቴብሉ የሚዘጋበት ቦታ ነው። ይሄ ከ10901 ብር በላይ ሲሆን ታክስ ሬቱ 35% ነው የሚሆነው። ዲዳክሽኑ ደግሞ 1500። አሁን እዚህ ጋር የምንጠቀመው ሌዛን ሳይሆን ግሬተር ዛን ነው የምንጠቀመው። እዚህ ጋር ቅድም የተጠቀምን የመጣው ሌዛን ኦር ኢኳል ቱ እያልን ነበረ። ስለዚህ አሁን D4 እንልና D4 ግሬተር ዛን ኦር ኢኳል ቱ እንልና 10901 ብር እንላለን ማለት ነው። ከ10901 ብር በላይ ሲሆን ደግሞ ታክስ ሬቱ ስንት ነው? 35%። D4 ታይምስ እንልና 35% ሲቀነስ 1500 ብር ይሆናል ዲዳክሽኑ ማለት ነው። አለቀ ማለት ነው። ስለዚህ እቺ ጀነራል ፎርሙላ ለመጀመሪያው ሰራተኛ አፕላይ አድርገናል። ለቀሪው ደግሞ ድራግ ነው የምናደርገው ማለት ነው ቀጥታ። ስለዚህ መጨረሻ ላይ ኢንተር ከማለታችን በፊት የተከፈቱ ብራኬቶች ስላሉ እነዛን ብራኬቶች ከኢፍ ቀጥሎ የተከፈቱ ብራኬቶች ማለት ነው እነሱን እንዘጋቸዋለን ማለት ነው። ስለዚህ ስንት ናቸው እንቆጥራለን። ለምሳሌ በቴብሉ ሮው ልክ ስለሆነ ማለት ነው 1 2 3 4 5 6 7 እንግዲህ ባይዘይ ብራኬቶችን ራሱ በተለያዩ ከለሮች አስቀምጧል ራሱ ያው በዛም መለየት እንችላለን ማለት ነው። ስለዚህ 7 ብራኬቶችን እንዘጋለን ማለት ነው። 7 ብራኬቶችን እንዘጋለን። 1 2 3 4 5 6 7 አለቀ ማለት ነው። ከዛ በኋላ ኢንተር ማለት ነው። ኢንተር አለቀ ማለት ነው። ስለዚህ ይሄው በምትመለከቱት መልኩ የመጀመሪያውን ሰራተኛ ታክስ ሰራልኝ ቅድም የሰራነው አይነት ማለት ነው። ስለዚህ ሪዛልቱ ተመሳሳይ ነው የሚሆነው ማለት ነው። ቀሪው ምንድነው የምናደርገው? ለየብቻ መጻፍ መስራት አይጠበቅብንም። ድራግ ነው የምናደርገው ማለት ነው። ስለዚህ አንዱ የኤክሴል ጥቅም ይሄ ነው ማለት ነው። እቺ ድራግ ስናደርግ ደግሞ ዶቷ እዚህ ጋር የምትመለከቷት እቺ ዶት አለች። እሷ ላይ ስናደርግ ከርሰሩ ይቀየራል። ለምሳሌ ከርሰሩ እዚህ ጋር ሳደርግ ዲፍን መስቀል ነው የሚመጣው። እዚህ ጋር ሲሆን ደግሞ እቺ ምልክት ትመጣለች። አሁን ድራግ የምናደርግባት ምልክት ደግሞ እቺ ስለሆነች እቺ ላይ መጠንቀቅ አለባችሁ ማለት ነው። እቺ ጥቁር መስቀል ከመጣች እሷ የምትመጣው ደግሞ ዶቱ ላይ ስናደርግ ማለት ነው። በቀኝ በኩል ታች በቦክሱ ታች በኩል ዶት አለች። እሷ ላይ ክሊክ ታደርጋላችሁ። ከዛ ሌፍት ክሊክ ጫን በማድረግ ወደ ታች መሳብ ነው ማለት ነው። ዳታችሁ እስካለበት ሴል መጨረሻ ድረስ ማለት ነው። ስለዚህ አሁን ለምሳሌ የኔ ዳታ 25 ላይ ነው የሚያቆመው። ስለዚህ እስከ 25 ድረስ ድራግ አደርገዋለሁኝ ማለት ነው። ሌፍት ክሊክ ጫን በማድረግ በዚህ መልኩ ድራግ አደርገዋለሁኝ ማለት ነው። ስለዚህ በምትመለከቱት መልኩ በአጭር ደቂቃ ውስጥ ሙሉ የ25 ሰራተኛ ታክስ ሰራሁኝ ማለት ነው። ጊዜ ወሰደብኝ የመጀመሪያውን ፎርሙላ ስጽፍ ነው። ስለዚህ ይሄን በደንብ ማስተዋል ያለባችሁ ዳታው በጣም ብዙ በሚሆንበት ሰዓት ነው በደንብ መጠቀም ያለባችሁ ማለት ነው። ምክንያቱም ዳታው ለምሳሌ የ1000 ሰራተኛ ወይም የ2000 ሰራተኛ ሊሰራ ሊሆን ይችላል ማለት ነው። ስለዚህ በዛ ሰዓት ምንድነው የምታደርጉት? የመጀመሪያውን ሰራተኛ ጀነራል ሪፈረንስ ወስዳችሁ ከዛ በኋላ ድራግ ማድረግ ነው። ለየብቻ እንስራ ብትሉ ደግሞ በጣም ብዙ ጊዜ ይፈልጋል ማለት ነው። ስለዚህ ይሄ በጣም ቤስት የሆነ መንገድ ነው። ያው እናንተ የተመቻችሁን መርጣችሁ መጠቀም ትችላላችሁ። ስለዚህ ታክስ በዚህ መልኩ መስራት እንችላለን ማለት ነው። በዚህ ታክስን የሚሰራ ኤአይ መጥቷል። ታክስ ብቻ ሳይሆን ኤአይ በዚህ ሰዓት ላይ የአርቲፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ አስተውሎት የምንለው ብዙ ነገሮችን እያቀለለ ይገኛል በዚህ ሰዓት ማለት ነው። ስለዚህ ዳታ ሰጣችሁት ራሱ ታክስን ካልኩሌት አድርግልኝ ብትሉት ሪዝነብል በሆነ መንገድ እያብራራላችሁ ራሱ የሚሰራላችሁ ኤአይ መጥቷል ማለት ነው። ስለዚህ ይሄን ኤአይ በቀጣይ ራሱን የቻለ ቪዲዮ ሰራላችኋለሁ ማለት ነው። ኦኬ ስለዚህ ታክስን በዚህ መልኩ አየን ማለት ነው። ኔክስት ደግሞ ወደ ጡረታ እንሄዳለን ማለት ነው። ጡረታ እንግዲህ ጡረታ እንደምናውቀው በሁለት ቦታ ነው የሚከፈለው። የሰራተኛውና የአሰሪ ድርጅት ወይም ድርጅቱ ነው ማለት ነው። ስለዚህ የሰራተኛው 7% ይሆናል ሲቪል ሰርቫንት ቢሮ ከሆነ ማለት ነው። የሰራተኛው 7% የድርጅቱ ደግሞ 11% ይሆናል ማለት ነው። ኦኬ እንግዲህ አሁን የሰራተኛውን ጡረታ ካልኩሌት እናደርጋለን። ይሄን ካልኩሌት ለማድረግ ቅድም እንደነገርኳችሁ የምንጠቀመው ቤዚክ ሰለሪ ወይም ደግሞ እዚህ ጋር የተቀመጠውን የአዲሱን ደሞዝ ስኬል ማለት ነው። እሱ ነው የምንጠቀመው ማለት ነው። የሰራተኛው ኔት የሚያገኘው ከጥቅማ ጥቅም ውጪ ያለውን ደሞዝ ነው የምንጠቀመው። ያን ቤዚክ ሰለሪ ስለሚባል ማለት ነው። ኢኳል ቱ እንላለን 7% ብለን እንጽፋለን። ከዛ በኋላ ታይምስ እንላለን።
ታይምስ ካልን በኋላ እዚህ ጋር መተን ሴሉን ክሊክ ማድረግ ነው። አለቀ ማለት ነው። ቁጥሩ አይጻፍም እዚህ ጋር በተደጋጋሚ እየነገርኳችሁ ነው። ቁጥሩን ከጻፋችሁ ጀነራል ፎርሙላ ሊሆን ስለማይችል ማለት ነው። ስለዚህ በአጭሩ የምናደርግን እዚህ ካልስቱ ብለን 7% ያለን ሲባዛ ዲ4 ማለት ደሞዙ ያለበት ሴል ማለት ነው። እሱን ሄደን ክሊክ አደረግን አለቀ ማለት ነው። ከዛ በኋላ ኢንተር እንላለን። ይኸው በምትመለከቱት መልኩ ጡረታ 7%ን ካልኩሌት አደረገልኝ ማለት ነው። ስለዚህ ይሄ ሰራተኛ በደሞዙ ስኬል መሰረት በደሞዙ ስኬል መሰረት 7% እየቆረጠ በየወሩ ለጡረታ ይቀመጥለታል ማለት ነው። ቀሪውን ድራግ ማድረግ ነው ወደታች ማለት ነው። ድራግ እናደርጋለን አለቀ ማለት ነው። ስለዚህ ይሄ ጡረታ በዚህ መልኩ እንሰራለን። የሰራተኛው የድርጅቱንም ደግሞ በተመሳሳይ መልኩ እዚህ ካልስቱ ብቻ እንላለን ኢኳል ቱ ብለን 11% ብለን እንጽፋለን። እዚህ ጋር ፐርሰንቷን ጽፏንም ተጠንቀቁ። ፐርሰንት ስንልና ታይምስ ብለን ዲ4 አይደል ቴብሉ ያለው ዲ4 እንላለን። ከዛ በኋላ ኢንተር እንላለን። ይሄው የሰራተኛው የቀጣሪ ድርጅቱ ጡረታ 11%ቱ 500 ምናምን ብር ሆነ ማለት ነው። በመጀመሪያው ሰራተኛ ደሞዝ ስኬል መሰረት ማለት ነው። ኦኬ ከዛ በኋላ ወደ ታች ይሄን ድራግ ማድረግ ነው ማለት ነው። አለቀ። ስለዚህ ጡረታን በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። ኦኬ ኔክስት ደግሞ ተቀናሹን እንዴት ካልኩሌት እንደምናደርግ እናያለን። አሁን አላማችን እዚህ ጋር ተቀናሹን የምንሰራበት ዞሮ የተጣራን ደሞዝ የሰራተኛው በወር የሚያገኘው ከግብር ውጪ ያለው ደሞዝ ማለት ነው። ከሌሎች ተቀናሾች ሊኖሩ ይችላሉ። አሁን በዚህ ሰዓት ያለው ግብርና ጡረታ ስለሆነ ሁለቱን ተቀናሽ አድርገን እዚህ ጋር እንደምራለን ማለት ነው። ስለዚህ በአጭሩ ኢኳል ቱ ብለን እንጽፍና እዚህ ጋር መተን ታክሱ ያለበትን ሴል መተን ክሊክ እናደርጋለን። ከዛ በኋላ ፕላስ እንላለን። ከዛ በኋላ የሰራተኛው 7%ቱን ብቻ ክሊክ እናደርጋለን ማለት ነው። እዚህ ጋር አይጨምርም። የድርጅቱ 11%ቱ ከሰራተኛው ስለማይቆረጥ ማለት ነው። ይሄ ግልጽ ነው። ሁለቱን ብቻ እንደምራለን። ከዛ በኋላ ኢንተር ማለት ነው። ይሄ ምንድነው? ተቀናሽ የግብርና የጡረታ ተቀናሽ አጠቃላይ ግብርና ጡረታን ጨምሮ 980 ምናምን ብር የመጀመሪያው ሰራተኛ ይቆረጥበታል ከደሞዙ ማለት ነው። ከዛ በኋላ ቀሪውን ወደ ታች ድራግ እናደርጋለን ማለት ነው። ሌፍት ክሊክ ጫን በማድረግ ወደ ታች ድራግ እናደርጋለን አለቀ ማለት ነው። ኔክስት ደግሞ ፋይናሊ የምንሰራው የተጣራ ደሞዝ ማለት ነው። የተጣራ ደሞዝ ማለት ግብርና እዚህ ጋር ተቀናሾች ያሉት ታክስ እና የሰራተኛው ጡረታ 7% ብቻ ስለሆነ ነው። ሌሎች አሁን ለምሳሌ ከቢሮ የተበደራችሁት ብር ሊኖር ይችላል። ለተለያዩ ወጪዎች የወጡ ከቢሮ ተቀናሽ የሚደረጉ ነገሮች ከደሞዝ ላይ ተቀናሽ ተደርገው የሚቆረጡ ነገሮች ሊኖሩ ይችላሉ። የእነሱን እዚህ ጋር ማካተት ትችላላችሁ በራሳችሁ ማለት ነው። እንደ ሳምፕል ደግሞ እዚህ ጋር ያሳያችሁ ታክስ እና ጡረታን ብቻ የያዘ ካልኩሌሽን ስለሆነ ማለት። ስለዚህ በአጭሩ ምንድነው የምታደርጉት? እዚህ ጋር የተጣራውን ደሞዝ ለማግኘት አዲሱ ደሞዝ ሲቀነስ ተቀናሽ ብቻ ማድረግ ነው አለቀ ማለት ነው። ስለዚህ በአጭሩ ምንድነው የምታደርጉት? ኢኳል ቱ እንላለን። እዚህ ጋር መተን አዲሱ ደሞዝ ያለበትን ሴል ክሊክ እናደርጋለን። ከዛ በኋላ ማይነስ እንላለን። ተቀናሹን መተን ክሊክ እናደርጋለን አለቀ ማለት ነው። ስለዚህ በአጭሩ ምንድነው ያደረግነው? እዚህ ጋር ደሞዙ ያለበትን ሴል ሄደን ክሊክ አደረግን። ዲ4 ማለት ደሞዙ ያለበት ሴል ነው። ኬ4 ደግሞ አሁን ተቀናሹን ደንበርና ያስቀመጥንበት ሴል ማለት ነው። ከዛ በኋላ ኢንተር ማለት ነው ማለት ነው። አለቀ። ይሄ የተጣራ ደሞዝ እጅ ላይ የሚደርሰው ከግብርና ከጡረታ ሁለቱ ተቀንሶ እጅ ላይ የሚደርሰው የተጣራ ደሞዝ ማለት ነው። ከዛ በኋላ ይሄን ወደ ታች ድራግ እናደርጋለን ማለት ነው። አለቀ። ስለዚህ ተጣርቶ የሚደርሰው ብር በዚህ መልኩ ይደርሳል ማለት ነው። ስለዚህ ይሄን ይመስላል ማለት ነው ደሞዝ አሰራር ማለት ነው። ስለዚህ አዲሱን ደሞዝ በዚህ መልኩ ፔሮል ላይ ማይክሮሶፍት ኤክሴልን በመጠቀም ፔሮልን ካልኩሌት ማድረግ እንችላለን ማለት ነው። እጅግ በጣም ቀላል በሆነ መንገድ ነው ያሳያችሁ። አይ ቲንክ ግልጽ ያልሆነ ነገር ካለ ኮሜንት ላይ ጥያቄ ማስቀመጥ ትችላላችሁ። ለዛሬ የያዝንላችሁ ትምህርት ይሄን ይመስላል። ለቻናላችን አዲስ ሆናችሁ ቻናላችን አሁንም ሰብስክራይብ በማድረግ ቤተሰብ ሆኑ። ትምህርቱን ከወደዳችሁ ደግሞ ለሌሎች እንዲደርስ ሼር በማድረግ ተባበሩ። ከወደዳችሁ ደግሞ ላይክ ማድረግ እንዳትረሱ። መልካም ቆይታ፣ መልካም ጊዜ።